ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉም በሳምንት 5 ቀን በቀን ለአንድ ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሸር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ ፊደላትን በአዲስ መልክ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ፊደላትን ለመለየት በጣም የተቸግራችሁ እህቶቼና ወንድሞቼ በደንብ ተከታተሉኛላችሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ ፊደላትን ድምፃቸውን እንዲሁም ቅርጻቸውን በደንብ በመለየት እናንተ ትከታተላላችሁ ማለት ነው። ስለዚህ እኔ የማደርግላችሁ ምንድነው መጀመሪያ በሶስት አይነት የምንባብ ስልት አሳያችኋለሁ ማለት ነው። መጀመሪያው ከግራ ወደ ቀኝ ይሆናል። ሁለተኛ ደግሞ ከቀኝ ወደ ግራ፣ ሶስተኛ ከላይ ወደ ታች ይሆናል ማለት ነው። እንዲሁም እያንዳንዳቸው የተለያየ ድምፅ አላቸው። እያንዳንዳቸው የተለያየ ድምፅ ነው ያላቸው። እነሱን ድምፃቸውን እነግራችሁና የእነዚያን ድምፅ በመያዝ ሁላችንም ማለት ነው መለየት እንችላለን ማለት ነው። እያንዳንዳቸው ወደታች ወደታች ስንቆጥራቸው ተመሳሳይ ድምፅ አላቸው። ለምሳሌ እነዚህ ወደታች ሲቆጠሩ ተመሳሳይ ድምፅ ነው ያላቸው ሁለተኞቹ፣ ሶስተኞችም ተመሳሳይ፣ አራተኛም ተመሳሳይ ድምፅ አላቸው፣ አምስተኛም እንደዚሁ እያለ እስከ ሰባተኛው ድረስ ተመሳሳይ ድምፅ አላቸው ማለት ነው። ስለዚህ የእነዚህን እያየን እንሄዳለን ማለት ነው። የመጀመሪያ ፊደላት ያላቸው ድምፅ ማን የሚባል ነው ካላችሁ የሚባል ድምፅ አላቸው። ማን አልኋችሁ? በሚለው ደግሞ የማይሰሩ ከመጀመሪያ ፊደላት አሉ። ሀሌታ ውሃና ሐመር ውሃ እንዲሁም ብዙሃን ውሃ፣ አልፋ ውሃ እና አይኑ አምስት ፊደላት በመጀመሪያ ድምፅ በሚባለው ስለማይገዙ አፈንጋጭ ፊደላት ይባላሉ። በማን ይገዛሉ ካላችሁ በአራተኛው ይገዛሉ ማለት ነው። በአራተኛ ድምፅ። ሁለተኛው ላይ ኦ የሚል ድምፅ ነው ያለው። ኡ የሚል ድምፅ አለው። ሶስተኛ ላይ ኢ የሚል ድምፅ አለ። አራተኛ ላይ አ የሚል ድምፅ ነው ያለው። አምስተኛ ኤ፣ ስድስት እ፣ ሰባት ኦ ኦ የሚል ድምፅ አለ ማለት ነው። ስለዚህ አሁን እየጠራሁላችሁ ልሂድ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እችኛዋ ደግሞ ሐመር ውሃ ትባላለች። የመጀመሪያዋ ሀሌታ ውሃ፣ እችኛዋ ሐመር ውሃ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እዚህ ጋር አራተኛ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ስ፣ ሴ፣
ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ ከዚህ በኋላ ደግሞ ከላይ ወደታች አነብላችኋለሁ። ቅድም የነገርኋችሁን የሰባት ፊደላት የተለያየ ድምፅ አላቸው ያልኋችሁ ማለት ነው። በውስጣቸው የያዟቸው እያንዳንዱ ፊደላት ተመሳሳይ ድምፅ አላቸው ያልሁን እሱን በደንብ እናያለን ማለት ነው። ስለዚህ የሀፍ ፊደላት ማለት ነው ሀሌታ ውሃና ምርሃ በአራተኛው ድምፅ ስለሚገዙ እነሱን አልፋቸዋለሁ ማለት ነው። አልፋቸውና እነዚህኞች ይጠራላችኋለሁ። እሺ ለ መ ሰ ረ ሰ ሸ ቀ ልብ በሉ። አሁን በደንብ ካዳመጣችሁ የሚል ድምፅ አላቸው በውስጣቸው ሁሉም ፊደላት ማለት ነው። ሁለተኛ ላይ ስመጣ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ እኛው ደግሞ ኦ የሚል ድምፅ አላቸው። ኦ የሚል ሶስተኛ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ሶስተኛ ፊደላት ቅድም እንዳልኋችሁ ኢ የሚል ድምፅ አላቸው። አራተኛ ደግሞ አ የሚል ድምፅ አላቸው ያልኋችሁ። አሁን በደንብ አድምጡ። እነዚህኞችንም አብረን እናመጣቸዋለን ማለት ነው። ሁለቱን ሀ እዚህ ጋር ነው የምንጠራቸው። ሀ ሀ ላ ሀ ሀ ማ ሳ ራ ሳ ሻ ቃ እነዚህ ማን በምን ነው የሚገዙት? አ በሚል ድምፅ ይገዛሉ ማለት ነው። አምስተኛ ኬ ሌ ሄ ሜ ሴ ሬ ሴ ሼ ቄ ስድስተኛ ህ ል ህ ም ስ ር ስ ሽ ቅ ሰባተኛ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው